ሀሳብ አለኝ ግን ገንዘብ የለኝም። በተደጋጋሚ በየኮመንቱ ስር ዲኤም ላይ እንዲሁም በአካባቢ ያሉ ሰዎች በተደጋጋሚ የሚነግሩኝ ነገር ነው። አንድ ማንም ያልነገራችሁ ሚስጥር ልንገራችሁ። ቢዝነስ ለመጀመር ገንዘብ የመጀመሪያው ግብአት አይደለም። እመኑም አትመኑም ገንዘብ የመጨረሻው ግብአት ነው። በባለፈው ቪዲዮ ስለተደበቀው ሀብቶች አይተናል። ጊዜ፣ ልምድህን፣ ከሰው ጋር ያለ ግንኙነትን እንዴት ወደ ገንዘብ መቀየር እንደምትችል ተመልክተናል። ባለፈው ቪዲዮ ያላያችሁ ሰዎች ወደኋላ ሄዳችሁ ብትመለከቱ የዛሬን ቪዲዮ በሚገባ እንድትረዱ ያገለግላችኋል። ዛሬ ምዕራፍ 2 ዜሮ ካፒታል ቢዝነስ ሞዴል እናሳያችኋለን። ነገ አይደለም፣ በቂ ገንዘብ ስቆጥብ አይደለም፣ አሁን እጅ ላይ ባለው ሀብት የመጀመሪያ ገቢን እንዴት እንደምታገኝ በዚህ ቪዲዮ ያሳያል። አቤል ነኝ፣ አብራችሁን ቆዩ። በዛሬው ቪዲዮ ገንዘብ ሊሰራባቸው የምትችልባቸውን 3 የቢዝነስ ሞዴል ላሳይ። ሞዴል 1 የሰርቪስ ሀስል። ሁለት ነገሮችን አንደርስታንድ እንድታደርጉልኝ እፈልጋለሁ። ጉድ ኤንድ ሰርቪስ። ጉድ ማለት ታንጀብል የሆነ የሚመረት እንዲሁም ኤክስቼንጅ ልታደርግ የምትችለው ነገር። ሰርቪስ ስንል ግን አገልግሎት ማለት ነው። አንድ ምንም የሌለው ሰው በፍጥነት ገንዘብ መስራት ቢፈልግ ፈጣኑ መንገድ ሰርቪስ መስጠት ወይም አገልግሎት በመስጠት ተከፋይ መሆን። ወጣ ብለህ አካባቢ ላይ ያሉ የቢዝነስ ተቋሞችን ብትመለከት አብዛኞቹ ሶሻል ሚዲያ ላይ ያላቸው ፕሬዘንስ በጣም ሎው ነው። አካባቢ ላይ ያሉ ልብስ ቤቶች፣ ምግብ ቤቶች፣ ጫማ ቤቶች፣ ካፌዎች ለእነኚህ ድርጅቶች አገልግሎት ለመስጠት ኤክስፐርት መሆን አይጠበቅብን። ከአንተ የሚጠበቅብህ ካንቫ እንዴት ይሰራል፣ ካንቫን ተጠቅመ እንዴት ሎጎ ክሬት ማድረግ ትችላለህ፣ አዶቢን ተጠቅመ እንዴት ቪዲዮ ኤዲት ማድረግ ትችላለህ፣ ሶሻል ሚዲያቸው እንዴት ማኔጅ ማድረግ ትችላለህ። አገልግሎቱን የሚፈልግ ሰው ፈልገህ ችግሩን ፍታለት። በቲክቶክ ገጽ ኖሯቸው ግን ቲክቶክ ላይ አክቲቭሊ ቪዲዮ ፖስት እያደረጉ ላይሆኑ ይችላሉ። ፌስቡክ ገጽ ኖሯቸው ግን በተደጋጋሚ ከስተመሮች ጋር እየደረሱ ላይሆኑ ይችላሉ። አንተ በቀጥታ ሄደህ የቲክቶክ ገጻችሁን አክቲቭሊ የተከታተላችሁት አይደለም። ለዚህ እኔ በሳምንት 3 ቪዲዮ ፖስት ላድርግላችሁ። የመጀመሪያ ሳምንቱን ካልተመቻችሁ አትከፍሉኝ። ኮንቲኒየስሊ ደግሞ ያንን ስራ ስራላቸው የመጀመሪያ ሳምንት ካልተመቻቸው አይከፍሉም። ከተመቻችሁ ደግሞ እንዲስማሙ በማድረግ ገንዘብ ተከፋይ መሆን ትችላለህ። ይኸውላችሁ ለዚህ በጣም አንድ ማሳያ የሚሆናችሁን አንድ ቪዲዮ ላሳያችሁ። ይህም ቪዲዮ ተከታትለን እንመለስ። ሰላም ነው ኢንጂነሪንግ ኦኬ። እሺ ናኦድ እባላለሁ። ጉግል ላይ ነበር ስልክን ያገኘሁት። አሪፍ ሪቪው አላችሁ፣ ወደ 4.1 ሪቪው አላችሁ፣ ግን ዌብሳይት የላችሁ። አዎ የለም። ኦኬ እኔ ዌብ ዲዛይነር ነኝ እና አንድ ዴሞ ዌብሳይት ሰርቼልህ ነበረ እና አንድ አፍታ አይተህ ከወደድከው ውሰደው፣ ካልሆነ ይቀር። እዚህ ቪዲዮ ላይ ያየነው ነገር ጉግል ላይ ባገኘው መረጃ መሰረት ዌብ አልነበራቸው ለዴሞ ዌብሳይት ክሬት አደረገላቸው። ሰውዬው ከተመቸው ይችላል፣ ካልተመቸው ደግሞ ይተዋል። በእርግጠኝነት ይሄ ሰውዬ ዌቡን ይወስዳል፣ ምክንያቱም ዌብ የለውም ችግሩን ስለፈታለት ማለት ነው። አንተም አሁን ባለ በቀላሉ ሊሰራው በምትችለው ልምድ በእንደዚህ መልኩ ገንዘብ ልትሰራ ትችላለህ ማለት ነው። ሞዴል 2 ተፍሊቅ ሞዴል። የማይፈልጉ እቃዎችን ሪሳይክል እንዲሁም ማስተካከያ በማድረግ መሸጥ። አካባቢ ላይ ወይም ደግሞ ቴሌግራም፣ ፌስቡክ ማርኬት ላይ ብትመለከት ነፍ እቃዎች በጣም በርካሽ ዋጋ ይሸጣሉ። በኢኮኖሚክስ አርቢትሬጅ የሚባል ነገር አለ። በዝቅተኛ ዋጋ ገዝተህ በከፍተኛ ገንዘብ መሸጥ። ቤት የሚቀይሩ ሰዎች እንዲሁም ደግሞ የቤት እቃቸውን የሚቀይሩ ሰዎች ከዚህ በፊት ይገለገሉባቸው የነበሩ እቃዎችን በርካሽ ዋጋ ይሰጣሉ። ትንሽዬ ማስተካከያ ቢደረግባቸው ደግሞ መልሰው እጥፍ በሆነ ዋጋ መሸጥ ትችላለህ። ብዙዎቹ የሚሸጡ እቃዎች ስለተሰበሩ ጥቅም ስለሌላቸው ሳይሆን ጥገና እንዲሁም ማስተካከያ ስላልተደረገባቸው የቆሸሹ ስለሚመስሉ ያረጁ ስለሚመስሉ ሰዎች ይቀይሯቸዋል። ያንተ ስራ እነኝህን እቃዎች መፈለግ፣ ማስተካከያ የሚፈልግ ቦታ ላይ ማስተካከል እንዲሁም መልሰ ደግሞ ቴሌግራም ማርኬት ላይ፣ ፌስቡክ ማርኬት ላይ ሊስት ማድረግ ነው የሚጠበቅበት። እዚህ ቢዝነስ ላይ ትንሽ እንኳን ዋጋ አላት። ይህን ቢዝነስ በቀጣይነት እንዲሰራው በዚህ ቢዝነስ ኮንፊደንስ እንዲኖር እመነኝ። አሁን ላይ ኑሮ ውድ ስለሆነ ሰዎች ፋንሲ የሆነ ነገር ለማሟላት በጣም ስለሚከብዳቸው ብዙ ሰዎች አዳዲስ እቃ ለመግዛት ይቸገራሉ። ነገር ግን ያገለገሉ እቃዎችን ትንሽ ማስተካከያ ተደርጎባቸው ያሉ እቃዎችን ብዙ ፈላጊ ስላላቸው በአሪፍ ዋጋ ልሸጣቸውና ገቢ ልታገኝ ትችላለህ። ሞዴል 3 ናውሌጅ ቢዝነስ። ብዙ ሰዎች ለዚህ ነገር ሳወራ ሊገርማችሁ ይችላል። ምክንያቱም በቂ ነገር አላቅም ብላችሁ ታስቡ ይሆናል። ያላችሁን ኤክስፔሪየንስ የምታውቁትን ነገር ለማካፈል በምታውቁት ነገር ገንዘብ ለመስራት ኤክስፐርት መሆን አይጠበቅባችሁም። አገልግሎቱን ከሚፈልገው ሰው ቀድማችሁ መገኘት ነው ያለበት። አሁን እናንተ ጋር ያለውን ብዙ ሰዎች ይፈልጉታል።
ማትስ ላይ ፊዚክስ ላይ ጎበዝ ከሆኑ ፊዚክስ ላይ እና ማትስ ላይ በጣም የሚቸገሩ ተማሪዎች አንተ ያለን ነገር ይፈልጋል። እንግሊዝኛ ላይ አሪፍ ከሆን ያንን ስኪል ሰዎች ማግኘት ይፈልጋሉ። ይሄ አሁን ያለህን ስኪሎች ጎበዝ የሆንክበትን ነገር ወደ ገንዘብ መቀየር መቻል ነው። እነኚህን ሁለት ሰዎች ዩቲዩብ ላይ ካወቃቸዋቸው they are making good money። ምንም አዲስ ነገር ሳይሆን የሚያውቁትን እንግሊዝኛ የተማሩትን ያወቁትን ነገር ወደ ገንዘብ ለመቀየር እየሞከሩ። በእርግጠኝነት ይህን ቪዲዮ ተማሪዎች ጎበዝ የሆናችሁበትን ሳብጀክት ዩቲዩብ ላይ ቲቶር መስጠት ጀምሩ። ችግር የለውም። ሁሉንም ትምህርት ጎበዝ መሆን ላይ ጠበቅባችሁ ይችላል። የራሳችሁን በሂስትሪ ብቻ ብራንድ መፍጠር ትችላላችሁ። በጂኦግራፊ ብቻ ብራንድ መፍጠር ትችላላችሁ። በፊዚክስ ብቻ ብራንድ መፍጠር ትችላላችሁ። ብዙ ሰዎች ጋር እስኪደርስ ጊዜ ሊፈጅባችሁ ይችላል። በእርግጠኝነት ግን የኋላ ኋላ ጥሩ ገንዘብ ይኖራችሁ ይመጣል። ሰዎች ለኢንፎርሜሽን ብቻ ገንዘብ አይከፍሉም። አንተ ስላለ መረጃ ብቻ ገንዘብ ላይ ከፍሉ ይችላል። ሰዎች ያለማንገራገር ገንዘባቸውን የሚከፍሉት ጊዜ የሚቆጥብላቸው መረጃና መደናገርን የሚቀንስላቸው መረጃ ሲያገኙ ሰዎች ገንዘባቸውን ለማውጣት አይቸገሩም። እስካሁን ይህን ቪዲዮ እየተከታተላችሁ ከሆነ ከዚህ ቪዲዮ አንድ መውሰድ ያለባችሁ ነገር በአንዴ ሶስቱን ነገር ለማድረግ አትሞክሩ። ምክንያቱም ሶስቱንም ማድረግ ከሁለት ሳምንት በኋላ ሶስቱንም ማድረግ ታቆማላችሁ። ቢዝነሱ ወዲያው ገንዘብ ላይ ያመጣላችሁ ይችላል። ምናልባት አንድ ወር ወይ 2 ሳምንት ሊያስጠብቃችሁ ይችላል። እነኚህን ሳምንታት ያለሰለሰ ጥፋት። በመጨረሻም ከዚህ ቪዲዮ አንድ የምትወስዱ የምፈልገው ነገር ቢዝነስ ለመጀመር ገንዘብ አያስፈልግም። ጠቃሚ ሆኖ መገኘት ብቻ ገንዘብ ያስፈልጋል። በቀጣይ ቪዲዮ ምንም ሳይኖር ገንዘብ መስራበትን ምዕራፍ